ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። አረ እግዚአብሔር ሰብስክራይብ አድርጉኝ። እግዚአብሔር 5 ሰብስክራይብ ብቻ 5 ሰው ብቻ ነው ሰብስክራይብ ያደረገኝ። እግዚአብሔርን 47 ምናምን ቪዲዮ አለኝ። እግዚአብሔርን አረዩልኝ አረዩት። እግዚአብሔርን ሳራ ተርላ እኔ እግዚአብሔርን ታው እውነት ቀመም እኮ ነኝ። መዳም ቀመም እኮ ነኝ። መዳም ኩሽና እኮ ነኝ። እግዚአብሔርን ተውታችሁ ነኝ። ተዋበረታቱኝ። እንደዚህ በቃ በራሱ የሚተማመን ሰው እንደገና ደግሞ እኛ እግዚአብሔርን መበረታታት ሲያንሰን ሁሉንም ቻዮች ነን። እውነት የማደምቀቆች ሁላችንንም እውነት ሰብስክራይብ አድርጉን። እግዚአብሔርን ከልቤ ነው። እግዚአብሔርን ሁላችንም ብንደጋገፍ እኮ በልብ ብንደጋገፍ በህሊና ብንደጋገፍ እንደዚህ አንቺ ተብሽ ተባብለን ብንል እኮ ማንም ሰው ከሀገሩ ወጥቶ አይኖርም እኮ። እግዚአብሔርን ብንደጋገፍ ብንተሳሰብ የሰው ልጅ በብር ብቻ አይደለም ድጋፍ። እግዚአብሔርን በቃ አይዟችሁ፣ በቃ ባላችሁ ነገር እጃችሁን ብቻ ነክታችሁ ሰብስክራይብ ማድረግ ምን ያቀታል? እግዚአብሔርን በእውነት ኧረ የሰው ሀገር መሮናል። እግዚአብሔርን መሮናል እውነት። በሀገራችንም እኛም እኮ እንደ በቃ እንደ ሰው በቃ ወዲና ወዲ በራሳችን ትዕዛዝ ሆነን ስርቆ እንደዚህ የአረብ ሀገር ሴት ሸጥ ነው በሽተኛ ነው ከምትሉ ሰብስክራይብ እያደረጋችሁ ጭንቅላታችን ብሩ ብታረጉት ጭንቅላታችን ኖርማል እንዲሆን ብታደርጉት ጥሩ ነው። እና ለምንድን ነው ማናብደው? ስንቱ ነገር ነው 7 ግና 8 ጊዜ አምጪው ሰጁ እየተባልን ህፃኑም ትልቁም ትንሹም እየተማታ እየተሳደበ እያዘዘን እንዴት ብለን ነው ታዲያ ጭንቅላታችን የማያብደው? እግዚአብሔር እኛን አበረታቱን። በቃ እኛን ፏርጉን። በቃ ፕሊዝ 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 እባካችሁ እባካችሁ የሀገሬ ሰዎች እውነት እግዚአብሔርን ኢትዮጵያ እኮ አረንጓዴ ናት። እዚህ እኮ ፀሐይ ነው ቀኑ ሙሉ ሲል እና በሀገራችን ላይ እኮ ሆነን እኮ ደስተኛ ሆነን ብንሰራ እኮ ማለት ነው ማንም እንደኛ ሀገር እኮ ምርጥ የለም። አረንጓዴ እኮ ናት የኛ ሀገር። ዝናባማ ናት። የፀሐይ ወቅት ፀሐይ ናት። እዚህ ክረምትን በጋም ፀሐይ፣ ጠራራ ፀሐይ፣ መሬቱ አፈር ራሱ የለም። ድንጋይ በቃ አፈሩ ራሱ የሚያቃጥል የሚለበልብ እግዚአብሔርን አየሩ እንዴት የኛ ኢትዮጵያ እኮ አየሯ ራሱ ምርጥ እኮ ናት። እግዚአብሔርን ምግብ ናት እኮ እግዚአብሔርን ኢትዮጵያ እኮ ምግብ ናት። ብንሰራባት ብንለወጥባት እኛ እኮ አረንጓዴ ነን። እግዚአብሔርን የምንሰደደው እኮ በቃ ሰውም እኮ ስለማይሰማው ነው። እግዚአብሔርን አንተ እኔ ስደግፈኝ እኔ እሷን ስደግፋት እሷን ስደግፋት ስንደጋገፍ እርስ በርስ በቃ ማንም ሰው ከሀገሩ አይወጣም። እግዚአብሔርን ችላ አትበሉ። ሰውን ቢያንስ እንኳን ሌላው ነገር ይቅር ታውት። ሰብስክራይብ ማድረግ ያቅታችኋል? ላይክ ማድረግ ያቅታችኋል? እግዚአብሔር እስቲ ግቡና አዩት። 5 ሰው ብቻ